ዛሬ እኮ ሰኔ 30 ነው መምህር አስታውስከኝ ሰባተኛ ክፍል አለቃ ከፍ ያለ ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ ሰኔ 30 ሲመጣ ብዙዎቻችን የትምህርት ቤት ትዝታ አለን ሰኔ 30 የወደደ መውደዱን የሚገልጽበት የተጣላ ለጥልና ለጥብ የሚዘጋጅበት ደግሞ አመቱን ሙሉ በትጋትና በብርታት ሲማር የነበረ ጎበዝ ተማሪ ደግሞ የውጤቱን ፍሬ ለማየት የሚጓጓበት ዕለት ነው ሰኔ 30 ከዚህ ጉዳይ ጋር ተያይዞ ታዲያ የብዙዎቻችንን ትዝታ የቀሰቀሰ ደግሞ ውስጥ ወይራ የሆነ መልእክት ያስተላልፈው ኮሜዲያን ያሲኖ ያስተላልፈው መልእክት እጅግ በጣም የሚገርም ነው አብረን የምንመለከተው ጉዳይ ይሆናል መግቢያችን ላይ እንዳሳየናችሁ የሚገርም ርዕሰ ጉዳይ አንስቷል አብራችሁን ከቆያችሁ የምናሳያችሁ ጉዳይ ይሆናል ሌላ መልኩ ትላንትናና ከትላንት ወዲያ ጀምሮ ማህበራዊ ሚዲያውን ያጥለቀለቀችው በጣም በብዙዎች ዘንድ መነጋገሪያ የሆነች ወጣት ልጅ አለች እዚህ ምስሉ ላይ የምትመለከቷት ማለት ነው ከሷ ጋር ተያይዞ ማህበራዊ ሚዲያው የተለየ ሐሳብና አስተያየት እያነሳ ይገኛል ምንድነው ልጅቷ የት አካባቢ ነች ምንድነው የተፈጠረው ነገር የሚለውንም ጉዳይ አብራችሁን ከቆያችሁ እንዲሁ በዝርዝር የምነግራችሁ ጉዳይ ይሆናል ሌላኛው ኢትዮጵያ ውስጥ ተላላፊ ናቸው ከሚባሉ በሽታዎች ልቆ በጣም በብዙ መልኩ ሰዎችን እየፈጀ የሚገኘው የትራፊክ አደጋ ነው ታዲያ ከሰሞኑን እዚህ ምስሉ ላይ የምትመለከቱት ወጣትና ተስፈኛ ፎቶግራፈር እንዲሁ በመኪና አደጋ ህይወቱን አጥቷል ከዚህ ጉዳይ ጋር ተያይዞ ሰሞኑንም በብዙ ቦታዎች ላይ የመኪና አደጋዎች የሰው ህይወትና ንብረት ላይ ብዙ አደጋ እያደረሰ ይገኛል ትላንት በስቲያ 3 ሴቶችም እንደዚሁ የመኪና መገልበጥ አደጋ ደርሶባቸው ከመኪና ውስጥ እጅግ በጣም አሰቃቂ በሆነ ሁኔታ ውስጥ ነው ተፈልቅቀው በህይወት እንዲወጡ የተደረገው ይህንንም ጉዳይ አብራችሁን ከቆያችሁ እንነግራችኋለን ሌላው እንግዲህ አስገራሚ ነገር ለሀብት ብሎ የገዛ አባቱን የገደለውን ይሄንን ግለሰብን በተመለከተ የምንነግራችሁ ጉዳይ ይሆናል በተመሳሳይ መልኩ ይሄኛውም ግለሰብ እንደዚሁ የአባቱን ህይወት የነጠቀና ሰሞኑን ትውልድ ወዴት እየሄደ ነው ያስባሉ ሰዎች ናቸው እነዚህንም ጉዳዮች እናወራባቸዋለን የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራ ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው በዛሬው መሰናዷችን አለፍ ገደም ብለን መግቢያችን ላይ ነገርናቸውን ነገሮች የምናይ ይሆናል ማለት ነው ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ 100,000 ለመሙላት የቀሩን ጥቂት ሺዎች ናቸው 100,000 እንድንደርስ እንድታግዙን በትህትና እንጠይቃለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን አብራችሁን ስለምትቆዩም ከልብ አድርገን እናመሰግናለን እንግዲህ መግቢያችን ላይ እንዳሳየናችሁ ቀዳሚ የምናደርገው ወደ ኮሜዲያን ያሲን ነው ኮሜዲያን ያሲን እንግዲህ ሁላችሁም እንደምታውቁት በተለያየ ጊዜ የተለያዩ ርዕሰ ጉዳዮችን እያነሳ እጅግ በጣም መነጋገሪያ የሆነ ተወዳጅ የሆነ የመጣ ልጅ ነው ከዚህ ቀደም እየሞከርኩ ነው የሚል እንግዲህ የማህበረሰቡን የህይወት ፈተና ያሳየበት ቪዲዮ እንደዚሁ ተወዳጅ ሆኖለታል ከዛ በኋላም በጣም ብዙ ቪዲዮዎችን እየሰራ ይገኛል ዛሬ ማለዳውን ያጋራው ቪዲዮ ደግሞ የብዙዎቻችንን የልጅነት ትዝታ የቀሰቀሰና ወደ ልጅነታችን እየመለሰ ነው እንግዲህ ሁላችሁም እንደምታውቁት
ሰኔ 30 ሲነሳ ያው ሰኔ 30 የተማሪ አበሳ የሚል ነገር አለ። እንግዲህ ሰኔ 30 የተማሪ አበሳ የተባለው ያልሰራ አመቱን ሙሉ ሲያለግጥ የከረመ ተማሪ ውጤቱ ይበላሽና ወደ ቤቱ ሲሄድ አብዛኛው ተማሪ የሚገረፍ አለ፣ የሚቆነጠጥ አለ፣ ጆሮ ያዝ ይባላል። ልፍ ብሎም ደግሞ በርበሬ የሚታጠንም ተማሪ ነበር። ከዚህ ጉዳይ ጋር ተያይዞ ሰኔ 30 የተማሪ አበሳ የሚሉም ሰዎች አሉ። ዋናው ቁም ነገር ግን ሰኔ 30 ሲመጣ የአመቱ ትምህርት መዝጊያ ነው። ተማሪዎች ሰርተፊኬቶቻቸውን የሚወስዱበት ጊዜ ነው። ታዲያ ሰኔ 30 ብዙ ሰው ለብዙ ነገር ይቀጣጠራል። የመጀመሪያው አመቱን ሙሉ የወደዳት ያፈቀራት ተማሪ ካለች፣ በአይነ ፍቅር ሲሰቃይ የነበረ ተማሪ ካለ እንግዲህ ደብዳቤ ጽፎ የሚቀጥለው ቀን ስለማንገናኝ፣ የሚቀጥለው ቀን ለአስተማሪም ስለማትናገርብኝ፣ ምናልባት ካልወደደችኝ የሚቀጥለው ቀን ለአስተማሪ አትናገርም አላገኛትም ብሎ ደብዳቤ ጽፎ ለወደደው ላፈቀረው ሰው የሚሰጥበት፣ ደግሞ አመቱን ሙሉ በነገር የተጠዛጠዙ የተጣሉ የተኳረፉ ደግሞ ካሉ ይሁነኝ ብለው አቅደው አልመው የሰኔ 30 ቀን ሊደባደቡ የሰፈር ጎረምሳቸውን ጓደኞቻቸውን ሰብስበው ትምህርት ቤት ድረስ እየመጡ ሰኔ 30 እንገናኝ ተባብለው የሚዛዛቱበት ቀን ነው። ሰኔ 30 ለተማሪ እንደ ምጽአት ቀኑ ነው። የሰራ የሚያልፍበት፣ ሲያለግጥ የነበረ ደግሞ የሚወድቅበት ጊዜ ነው። ከዚህ ጉዳይ ጋር ተያይዞ ከዚህ ቀደምም ሰኔ 30 የተሰኘ ፊልም ተሰርቶ ነበር። በኃይሉ ዋሴ ድርሰት የሆነው ሰኔ 30 ሽመልስ በቀለ፣ ሰለሞን ሙሄ ሰርተውት ተወዳጅነትን ያተረፈ ነበር። ዛሬ ያሲን የሰራው ግን እጅግ የሚገርም ነው። ውስጠ ወይራም የሆነ መልእክት አለው። እንመልከተው እስቲ። ዛሬ እኮ ሰኔ 30 ነው መምህር 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 ማነው? መምህር 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 ማነው? መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አልነጋ ላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣን። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀሃለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርሱ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። እኔ ያሲን የሚባል ልጅ እኔ በቃ መልከታው በጣም ነው የሚገርመኝ። አላቅም እኔም ብቻ ነው ወይስ ደግሞ ሌሎቻችሁም በዚህ ልክ የሱ እይታ የሚያነሳቸው ሀሳቦች ይገርሟቸዋል አይገርሟችሁም አላቅም። እና አሁን እንደዚች ባለች አጭር የቲክቶክ ቪዲዮ ውስጥ ያነሳቸው ሀሳቦች በጣም ብዙ ናቸው። በቃ ጥቅጥቅ ያሉ ሀሳቦች ነው ያነሳው። በቃ በጣም ጥቅጥቅ ያሉ የሚገርም ነው በጣም። እንግዲህ በዚች አጭር ቪዲዮ ውስጥ ያፈቀራት ተማሪ እንደነበረች ሳይነግራት ዘመኑ እንዳለፈ ያረፈደው በህይወት ብቻ ሳይሆን ፍቅሩንም እንደመግለጽ እንዳረፈደ፣ እንደገና ደግሞ ተማሪዎች አስተማሪዎቻቸውን የት ገባህ ብለው እንደማይጠይቁ፣ እንደገና ደግሞ ከውልጃ ጋር ተያይዞ የሚመጡ የሚታጡ የእናቶችን ህይወት በተመለከተ
እልፍ ብሎ ደግሞ ትውልዱ እንዴት እንደመከነ አብሮ የተማረውን እሱን እንኳን የት አለ ብሎ የማይፈልግ ትውልድ እንዳለ በጣም ብዙ ደግሞ የልጅነታችንን ደግሞ ሽርክ ብሎ ሲያነሳና ያሲን እኔ ይገርመኛል በጣም ዛሬ የልጅነቴን የሰኔ 30ን ጉዳይ ነው የቀሰቀሰብኝ። እንዳለው ነው እንግዲህ ሰኔ 30 የተማሪ አበሳ ነው። የሰራ የተጋ የለፋ ውጤቱን ሰምሮለት አምሮለት ቤተሰብ ሰይሰይ ተብሎ እንደዚህ ተደባብሶ ግንባሩ ሲሳም ጉንጩ ሲሳም ደግሞ የወደቀ እንዴት ብዬ ቤት እገባለሁ ብሎ ጎረቤት ሲደበቅ ደግሞ አምባገነንና ተቆጡ ደግሞ አባትም ያለው ደግሞ ከሆነ ሲመጣ በኩርኩም እያቀመሰ በርግጫ በጡጫ በቁንጥጫ በልምጭ እየመታው የተማሪ አበሳ እንደዚህ ነበርና የሚገርም ነገር ነው ያሲን ያነሳው። ግን እግረ መንገዳችንን እስኪ ሰኔ 30 ትዝታ ያለባችሁ ምንድን ነበር የምታስታውሱት? ከሆነ ጊዜ በኋላ ሰኔ 30ን የሚያውቀው ትውልድ እየቀረ መጥቷል። በቃ ሰኔ 30 ተብሎ የተቀመጠ ነገር የለም። የአመቱ የትምህርት ቤት መዝጊያ ነው ተብሎ እንደዚህ ሰኔ 30 አልተቀመጠም። ልጆቻችን ሰኔ 30 አያውቁትም። ሰኔ 30 የሚባል ነገር ሲነሳ ያለፍንበት ሰዎች ነን ትዝታችንን ትውስታችንን የምናውቀውና እንደው የተለየ የሰኔ 30 ትውስታ ያለባችሁ ወይ ደግሞ በሰኔ 30 ትውስታ ያለፋችሁ ካላችሁ በሀሳብ መስጫ ላይ ሀሳባችሁን አስፍሩልን። ካልሆነም ደግሞ አለው ብላችሁ አለው በሉን። የሚገርም ነው። ዛሬ በኢትዮጵያ አቆጣጠር ሰኔ 30 ነው። ያሲን ወደ ቀድሞ ልጅነታችን መልሶናል። እጅግ በጣም የሚገርም ስራ ነው የሰራው። በጣም ነው የምናመሰግነው። ወደ ሌላኛው ጉዳያችን ስንመለስ ሰሞኑን ማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነች አንዲት ታዳጊ አለች። ይኸው እዚህ ምስሏን የምትመለከቷት ልጅ ነው። የዚች ልጅ ጉዳይ በብዙ መልኩ እየዋለ እያደረ በጣም ብዙ ሰዎች ፎቶዋን እየተጋሩት እየመጡ ይገኛሉ። ልጅቱ ማነች? ከየት አካባቢ ነው የበቀለችው? ዋነኛ ርዕሰ ጉዳይ ግን የልጅቷ ውበት ነው። ምንም ያልተነካ በሜካፕ በኮስሞቲክስ አርቲፊሻል በሆኑ ነገሮች ያልተነካ ትክክለኛ ተፈጥሯዊ ውበት ያለባት እንደውም ከነ አዳፋዋ ማለት ነው ከለበሰችው አዳፋ ጨርቅ እጇ ላይ ከሚታየው የንጹህ አፈር አዳፋ ጋር ተያይዞ የሚገርም ውበት ነው እየታየባት የሚገኘው ልጅና ከሷ ጋር ተያይዞ ብዙ ነገሮች እየተጻፉ እየተነበቡ ይገኛሉ። እስኪ ስለ ሁኔታው ደግሞ እንንገራቸው ስለሷ እየተባሉ ከሚገኙ ነገሮች መካከል መጀመሪያ እንግዲህ ፎቶዋ ነበረ ማህበራዊ ሚዲያ ላይ ሲሰራጭ የነበረው። ዘጌት ብሎ ግን የተቀረጸችው ቪዲዮ ወጥቷል እና ማህበራዊ ሚዲያ ላይ ያየነው ፎቶ ከቪዲዮ ላይ ነው ተቆርጦ በፎቶ መልክ ወጥቶ የነበረው። አሁን ግን ዘጌት ብሎ ፎቶዋ ደግሞ ሲወጣ ሲታይ የሚገርም ቁመት ነው ያላት፣ የሚገርም ፈገግታ ነው ያላት፣ የሚገርም ውበት ነው ያላት እና ስለዚህ ልጅ ብዙ እየተባለ ብዙ እየተጻፈ ይገኛል። እሱን እናስደምጣችሁ። መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ በዚህ በቴክኖሎጂ በረቀቀና ሰው ሰራሽ ነገሮች በበዙበት ዓለም ውስጥ እውነተኛ ተፈጥሯዊ ውበትን ማግኘት ከባድ እየሆነ መጥቷል። ይሁን እንጂ አልፎ አልፎ ልባችንን በደስታ የሚሞሉ የነፍስን ንጽህና የሚያሳዩና የፈጣሪን ድንቅ የእጅ ስራ የሚያስታውሱን ተፈጥሯዊ ገጽታዎች ከተደበቁበት የሀገራችን ገጠራማ ክፍሎች ብቅ ብቅ ሲሉ መታየት አቤት የእጅ ስራው ድንቅ ነው፣ ልዩ ነው ውበቱ ያስባሉን እጅጉን ብዙ እንስቶች አሉ። ከነዚህ መካከል ሰሞኑን የብዙዎችን ትኩረት የሳበችውና የማህበራዊ ሚዲያ መነጋገሪያ የሆነችው ታዳጊ ኤልሳቤጥ ደስታ ጉዳይ አንዱና ዋነኛ ሆኗል። ኤልሳቤጥ ደስታ ብዙዎችን በውበቷ ማስደነቅ ጀምራለች። አሁን እርሷ በዚህ ልክ በማህበራዊ ሚዲያ ላይ እየታወቀች ነው አይደለም የሚለውን ነገር ላታቅም ትችላለች። በሀደሮ ምድር የበቀለችው ውቧ ታዳጊ ደቡብ ኢትዮጵያ ውስጥ በለምለምነቷና በአረንጓዴነቷ በምትታወቀው በሀደሮ ምድር የበቀለችው ውቧ ታዳጊ ኤልሳቤጥ ደስታ ውበቷ የብዙዎችን ቀልብ መግዛት ችሏል። ኤልሳቤጥ እንዲሁ ተራ ውበት ሳይሆን ማራኪነቱ ከውስጥ የሚፈልቅ የማንነት መገለጫ የሆነ
ጥልቅ ማራኪነት ያለው ውበት ባለቤት ናት። ከታዳጊዋ ኤልሳቤጥ አይናፋር ፈገግታ ጀርባ የሀገራችን እውነተኛ ተፈጥሯዊና ለስላሳነት ፍንትው ብሎ ይንጸባረቃል። እሷን ለተመለከተ ሰው ሁሉ ያ ስውር የኢትዮጵያዊነት ጨዋነትና የገጠር ምድር ቅንነትንም እንዲሁ በቀላሉ ፊቷ ላይ ማንበብ ይችላል። የኤልሳቤጥ አይናፋር ፈገግታ የጨዋነትና የዋህነት ትልቅ መገለጫ ነው። በከተማ ኑሮና በዘመናዊነት ያልተበከለው ከማስመሰል የራቀ ብሩህና ውብ ፈገግታዋ የሚገርምና የሚደንቅ ነው። ይህ ሳቅ ከምንም አይነት ሰው ሰራሽ ጌጣጌጥ ወይንም ከሜካፕ አሊያ ደግሞ ከብዙ ያሸበረቁ አልባሳት በላይ የሚያበራ እውነተኛ ውበት የታየበት አጋጣሚ ነው። እሷን ልዩ የሚያደርጋትም ይሄው ነው። ተፈጥሮ የሰጣትን ጸጋ ሳትጨምርበት ሳትቀንስበት በራሷ ማንነት ላይ ባላት ውበት የምትኮራ ምናልባትም ኢትዮጵያን አንድ ቀን በዓለም መድረክ ላይ የምታስጠራ እንቁና ፈርጥ ልጅ ነች። ከገጠሪቷ ኢትዮጵያ የተገኘች የዚህችን ልጅ ልዩ ውበት ያዩና የተመለከቱ ሁሉ በአድናቆት መዋጣቸው አልቀረም። አልፎ ተርፎም ታዋቂውና አንጋፋው ድምፃዊ ቴዲ አፍሮ ናት ባሮ የተሰኘ ተወዳጅ ዘፈኑ ላይ እንዲህ ሲል ያቀነቀነው እንደዚህች ላለች ታዳጊት ጎብል ነው የሚሉ በስተዋል። ጥቁሯ ወርቅ ቀጥ እንደ ሸንበቆ አኳኋኗ በአታሞ ምትረቆ ፍቅር ሲሞቅ እሳት ነዶ ማታ ውበታየው ዳንክራ ሲመታ ያበቀላት የወንዙ ዳር ኑሮ ናት ባሮ የተሰኘው ግጥም እንደዚህችው ላለች ቆነጃጅት ልጅ ነው የሚሉ ብዙ ናቸው። ይህንን ግጥም ከሷ ፎቶ ጋር እያያያዙ በማህበራዊ ሚዲያ ላይ የሚገልጹም ሰዎች በስተዋል። የግጥም የዚህች ታዳጊን ውበት ቁመናና የተፈጥሮ ጸጋ ለመግለጽ ፍጹም በልክ የተሰፈረ የግጥም ስንኝና የዜማ ቋጠሮ ነው ቢባል ማጋነን አይሆንም የሚሉ ብዙ ናቸው። ከጀርባዋ ካለው ለምለም አረንጓዴና ድንቅ ያደረው መልክዓ ምድር ጋር ተዳምራ ስትታይ ልጅቷ ራሷ የዚህች ምድር ሕያውና ውብ አበባ መሆኗን ይመሰክራል። ምድሪቱ በአዝመራና በለመለሙ ዛፎች ስታጌጥ፣ ኤልሳቤጥ ደግሞ በውብ ፈገግታዋ ያንን ውበት ወደ ላቅ ደረጃ የምታደርስ የአካባቢው ፍርጥ እንደሆነች እየተነገረ ነው። ይህ ውበት የነፋስ ንጽህና፣ የልጅነት ነፃነትና የማይደበዝዝ ኢትዮጵያዊነት ኩራት መገለጫ ነው። ሆኖም ግን ይህንን ተፈጥሯዊ ስጦታ እንዲሁ ተመልክቶ ማለፍ ብቻ በቂ አይደለም። አሁን ላይ የሀገሬ ውበትና ገጽታዋ ያገባኛል የሚል የነገዋ ኢትዮጵያ በሞዴሊንግ ሙያ ከፍ ተደርጋ በዓለም አቀፍ መድረኮች ላይ ሁሉ ስሟ እንዲጠራ የሚፈልግ በጎ አድራጊ ወይም ተቋም ካለ ሳይውል ሳያድር አሁኑኑ ይህችን ልጅ ካለችበት ወደ መሀል ከተማ አምጥቶ በቅጡ እያስተማረ ሊያሳድጋት ይገባል። ይህች ታዳጊ ወደ አዲስ አበባ አምጥቶ የተሻለና ጥሩ የትምህርት እድል እንድታገኝ ማድረግ የመጀመሪያውና ዋናው ተግባር ነው። ትምህርቷንም በአግባቡ ስትጨርስ በተፈጥሮ የታደለችውን ቁመናና ውበት አውጥታ እንድትጠቀምበት በሞዴሊንግ የሙያ መስክ ገብታ እንድትሰለጥን ቢደረግ ሀገርን በዓለም መድረክ የምታስጠራ ድንቅ እንቁ ሰው ልትሆን እንደምትችል ምንም ጥርጥር የለም። ይህ ሳይሆን ቀርቶ ትኩረት ካጣች ግን በገጠሩ ማህበረሰብ ልማድና ወግ መሰረት ገና በለጋ እድሜዋ ተድራ ይህ ድንቅ ተፈጥሯዊ ውበቷና አስገራሚ ፈገግታዋ የኑሮ ጫና ተጭኖት እንዲሁ መና ሊቀር እንደሚችል መገመት ግን ያን ያህል ከባድ አይደለም። ስለሆነም ታዳጊዋ ኤልሳቤጥ ደስታ ዛሬ ላይ የምታሳየን ተፈጥሯዊ ውበት የነገ የሀገር ኩራት እንዲሆን እጃችንን የምንዘረጋበትና የምንደግፍበት ጊዜ አሁን ነው። በአዳሮ ምድር የበቀለችው ይህች ሕያው አበባ ተኮትኩታ ለትልቅ ክብር እንድትበቃ ሁላችንም የበኩላችንን ጥረት ልናደርግ ይገባል የሚሉ ድምጾች በስፋት እየተሰሙ ይገኛሉ። እንግዲህ ይህንን ጠቅልላ አድርገን ያቀረብንላችሁ የብዙ ሰዎችን ሀሳብ አስተያየት አንድ ላይ ጨምቀን ነው። እዚህ ውስጥ የኛም ሀሳብ አለ። ይህች ልጅ ዛሬ ሳይውል ሳያድር የሚመለከተው አካል ዘመድ አዝማድም ካላት አዲስ አበባ አምጥቶ በስርዓቱ እንድትማርና ትምህርቷንም ከጨረሰች በኋላ ደግሞ ወደ ሞዴሊንግና ምናልባትም ደግሞ ከውበቷ ከቁመቷ ጋር ተያይዞ ሊያሳካላት ይችላል ወደሚባል የሙያ መስክ እንድትገባ ካልተደረገ ትንሽ ከረፈደ ምናልባትም 1 ዓመት 2 ዓመት ከረፈደ ይህች ልጅ በሀገሬ ወግና ልማድ ባህል መሰረት ምናልባትም ያለ እድሜዋ ተድራ እንደዚሁ መና ልትቀር ትችላለች። ይመለከተኛል የሚል የመንግስት አካል በተለይ ደግሞ እርሷ ያለችበት አካባቢ የሚገኘው ባህልና ቱሪዝም ይህችን ልጅ ወደ ከተማ አምጥቶ አስተምሮ ለቁም ነገር ሊያበቃት ይገባል። እንግዲህ ከዚህ ቀደም ሁላችንም እንደምናስታውሰው እነ ቢኒያመርን አይተናል፣ እና አልማዝ አመንሲሳን አይተናል። ደግሞ ሌላ እንደዚሁ ህፃን ልጅም ደግሞ እንደዚሁ ሁላችንም አይተናል። ይህችም ልጅ ልክ እንደሱ የ13 ወር ጸጋ ተብሎ ከዚህ በፊት እንደሚሸጡ ትላልቅ ፖስተሮች በዛ አይነት መልኩ ኢትዮጵያን ልትገልጽ የምትችል ጥቁር እንቁ ነች። ጥርሷ፣ ውበቷ፣ ፈገግቷ ይገርማል። ቪዲዮንም እንዳያችሁት ነው። ቁመቷም ደግሞ ለግላጋ ነው። አንገቷንም ደግሞ ካያችሁት በጣም የሚገርም ነውና እቺ ልጅ ገና በልጅነቷ ተምራ
ገና ካሁኑ ተምራ እድል ተሰጥቷት ወደ ከፍተኛ ደረጃ መምጣት አለባት። ከዚህ ጉዳይ ጋር ተያይዞ በጣም ብዙዎች አሁንም ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። እኛ የምንለውን አይነት ደግሞ ገሚሶቹ በጣም የሚገርመው በኤአይ እየተጠቀሙ የተለያየ አይነት አለባበስ ልብስ እንድትለብስ አድርገው እየሰሩ ውበቷን አጉልተው እያወጡ እያሳዩ ይገኛሉና የሚመለከታቸው አካላት ካላችሁ የሚመለከታቸው አካላት እሷ የምትገኝበት ከተማ አስተዳዳሪዎች ወይ ደግሞ የባህልና ቱሪዝም ክፍል ኃላፊዎች በሙሉ ሳትውሉ ሳታድሩ ይህችን ልጅ እንግዲህ ጥሩ የትምህርት እድል አግኝታ ጥሩ ኑሮ አግኝታ ነገ ከነገ ወዲያ ምናልባትም በጣም በአጭር ዓመታት ውስጥ ኢትዮጵያን የምታስጠራ ትልቅ ዓለም አቀፍ ሞዴል እንደምትሆን ተስፋ እናደርጋለን። ይህንን እድል ካገኘች የማትሆንበት ምክንያት የለም። እንግዲህ ያኔ ከኛም ምላስ ላይ ጸጉር ይነቀላል ማለት ነው፣ እሷ ሳትሆን ከቀረች። ወደ ሌላኛው ጉዳያችን እንሂድ። ወደ ሌላኛው መረጃችን ስንመለስ እንግዲህ ኢትዮጵያ ውስጥ ተላላፊ ናቸው ከሚባሉ በሽታዎች በጣም ልቆ የብዙዎችን ሕይወት እየነጠቀ የሚገኘው የትራፊክ አደጋ ነው። የትራፊክ አደጋ ዘርፈ ብዙ ችግር ነው የሚያመጣው። ወዲህ የሰው ሕይወት ይጠፋል፣ ሲቀጥል ደግሞ ንብረት ይወድማል። ንብረትም ወድሞ የሰው ሕይወትም ጠፍቶ ደግሞ ክፋቱ ተከትሎ ወደ ቤተሰብ ይመጣል። በወደመው ንብረት የሚተዳደሩ ቤተሰቦች ሊኖሩ ይችላሉ። በአካል ጉዳትና ደግሞ ሕይወታቸውን ባጡ ቤተሰቦችም ጥላ ስር ደግሞ የሚኖሩ በጣም ብዙዎች ናቸው። የመኪና አደጋ ክፉ ነው። በሁለት የተሳለ ቢላ ነው። በንብረትም በሰው ሕይወትም ላይ አደጋ ያደርሳል። ከሰሞኑ ብዙ የመኪና አደጋዎች ኢትዮጵያ ውስጥ እየተስተዋሉ አይተናልም ሰምተናል። ትላንት ከትላንት ወዲያ ግን እየሰማነው ገና ሮጦ ያልጠገበ የትዳሩንም ጣፋጭ ጎን ያልቀመሰ የፎቶግራፍ ባለሙያ እንደዚሁ ሕይወቱን ተነጥቋል። እሱን እንገራችሁ ብለን ነው። ወጣቱ ባለ ራዕይና ፎቶግራፈር ወይም ፎቶ አንሺ ሳሚ ፎቶ በድንገተኛ አደጋ ሕይወቱ ማለፉ ብዙዎችን አስደንግጧል። በትጋቱና በፈገግታው የሚታወቀው ወጣት ፎቶግራፈር አንሺ ሳሚ በእንጅባራ ከተማ በደረሰበት ድንገተኛ አደጋ ነው ሕይወቱ ማለፉ የተሰማው። ሰኔ 29 ቀን 2018 ዓ.ም ገና ከደቂቃዎች በፊት በአንድ መድረክ ላይ አብረን ፎቶግራፍ ስናነሳ በደስታ ስናሳልፍ የነበረው ወንድማችን አሁን ግን በዚህ ምድር ላይ የለም ለማለት መገደዳችን እጅግ የሚከብድና ልብን በእጅጉ የሚሰብር ትልቅ ድንጋጤን ፈጥሮብኛል ይላል ከደቂቃዎች በፊት አብሮት ሲሰራ የነበረ ሌላ ካሜራማን። በእንጅባራ ከተማ መምህራን ኮሌጅ አካባቢ የተመራቂ ተማሪዎችን የደስታ መታሰቢያ ፎቶግራፍ ሲያነሳና የትውስታ ምስል ሲቀርጽ ሲያስቀር የነበረው ወንድማችን ሳሚ በደረሰበት ድንገተኛ መኪና አደጋ ሕይወቱ ወዲያው ልታልፍ ችላለች። ወጣቱ ሳሚ በእንጅባራ ከተማ የራሱን የፎቶ ስቱዲዮ ከፍቶ በቅንነትና በትጋት የሚሰራ ጠንካራ ባለራዕይና የሁለት ጨቅላ ሕፃናት አባት ነበር። ትላንት በእንጅባራ መምህራን ኮሌጅ የምረቃ ስነ ስርዓት ላይ ሙያዊ ግዴታውን ሲወጣ ቆይቶ ወደ ቤቱ በመመለስ ላይ ያለ ነበር ይህ አሰቃቂ አደጋ የነገ ብሩህ ተስፋውን የቀጠፈው። የሁለት ጨቅላ ልጆች ስስት እንደ ዘበት በሰከንዶች የጠፋበት ያ ጠንካራ ባለራዕይ ወጣት ህልሙን ይዞ ከወደቀበት ሳይነሳ የቀረበት ይህ አሰቃቂ ክስተት በየመንገዱ የወጣቱን ስብስብና ህዝባችንን በከንቱ እየቀጠፈ ስላለው የትራፊክ አደጋ አስከፊነት በድጋሜ የትራፊክ አደጋ አስከፊነት ትልቅ ማሳያ ነው። የትራፊክ አደጋ የብዙዎችን ህይወት ከማሳጣቱ በላይ የትውልዱን ተስፋ በማይሽር ጠባሳ እያጨለመው ይገኛል። የነገ ብሩህ ተስፋ የነበረውና በስራው ላይ በትጋትና በብርታት ሲንቀሳቀስ የነበረውን ወጣት እንዲህ በአጭር ጊዜ ውስጥ በድንገት ማጣት የሚሰማው ጥልቅ ሐዘን እጅጉን ከባድ ነው። በተለይ ለቤተሰብ፣ ለሚስቱ። አሁን ልጆቹ ነገ ከነገ ወዲያ አድገው አባታችን የት ሄደ ማን ነው ቢሉስ እንደምን ተብሎ ይነገራቸዋል? ይህ እጅጉን ከሰሞኑ ከተከሰቱ አሳዛኝ የትራፊክ አደጋዎች መካከል ነው። ሌላኛው በጣም አስገራሚው ነገርና የኔ ትውልድ ወዴት እየሄደ ነው ያስባለው ነገር ከሰሞኑ እንግዲህ ሁለት የተለያዩ ግለሰቦች በተለያየ ምክንያት የገዛ አባቶቻቸውን መግደላቸውን ሰምተናል። አጃይብ ነው የምንሰማው ነገር አያድርስ ነው። መጀመሪያ የሰማነው እዚህ ላይ የምትመለከቱት ግለሰብ ነው የገዛ አባቱን ለሀብት ብሎ የገደለ። የዚህ ግለሰብ ደግሞ ሌላኛው ነገር ፍርድ ቤትም ቆሞ ፊቱ ላይ ምንም አይነት የመጸጸት ምልክት እንደማይታይበት በወቅቱ ከነበሩም ሰዎች ስንሰማ እጅግ በጣም የሚገርም ነው። እንዴት ያለ ደንዳና ልብ ነው ያሰኘን ነው። ሌላኛው ደግሞ ይሄኛው ደግሞ ግለሰብ ተሰድቤ ያለው ብሎ ነው የገዛ አባቱን የገደለው። ዙሮ ግን እንዴት ያለ ትውልድን የመጣው የሚል የሚያስገምትም አሳሳቢ የሆነም ነገር የፈጠረብን ጉዳይ ስለሆነ እሱን እንንገራቸው። በድሬዳዋ ከተማ ሀብት ለመውረስ በማሰብ የገዛ አባቱን ሕይወት በጭካኔ ያጠፋው ግለሰብ በሞት እንዲቀጣ ተወስኖበታል። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመው ግለሰብ ላይ የሞት ፍርድ ተወስኖበታል።
በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈርዶበታል። ሚያዝያ 23 ቀን 2016 እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፉታል። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ እቅድ አውጥተው ነበር። ነገር ግን ከሕግ ማምለጥ አልቻሉም። የድሬዳዋ ፖሊስ ጠቅላይ መምሪያ ባሳየው ድንቅና የረቀቀ ጥበብ ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል የሸረቡትን ሴራ በዝርዝር በመበጣጠስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውሏቸው ችሏል። ፖሊስ ያደራጀውን ድንቅ የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤትም የቀረቡትን የሰውና የሰነድ ማስረጃዎች በከፍተኛ ጥንካሬና ጥልቀት በመተንተን ክሱን በፍርድ ቤት በኩል በቁርጠኝነት ሲከታተል ቆይቷል። የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም የሚከተለውን ጥብቅ ውሳኔ ማስተላልፏል። አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣም ተወስኖበታል። ይህ እንግዲህ አባትየው ድሬዳዋ ነው የሚኖሩት፣ ሀብት አላቸው፣ ንብረት አላቸው። ስለዚህ የእሳቸውን ሀብት ንብረት ለመውሰድ እድሜያቸው ደርሶ ከዚህ ዓለም እስኪለዩ ድረስ መታገስ አቅቶት እንግዲህ ከዚህ ድሬዳዋ ድረስ ሄዶ በረቀቀ መልኩ ማን እንደገደላቸው አልታወቀም፣ ሞቱ ተብሎ እንዲነገር ነው እንግዲህ እነሱ እዛ ሄደው ገድለው አዲስ አበባ የመጡት ማለት ነው። ከዛ በኋላ በቃ ሞቱ ምናምን ተብሎ ይድበሰበሳል። ከሆኑ በኋላ ምናልባትም ሳምንትም ወርም ሳይቆይ የሀብት ጥያቄ ያነሳል፣ ሀብት ንብረት ይወርሳል ማለት ነው። የሚገርም ነው። እንደዚህ አይነት ልጅ ከሚወለድ ውሃው ነው ቢቀር ይሻላል። የሌላኛው ደግሞ ተሰደብኩ ባዩ ነው። የኔ ልጅ አይደለህም ብሎኛል በሚል አባቱን የገደለው ግለሰብ 12 ዓመት ተፈረደበት። የወንጀል ድርጊቱ የተፈጸመው በምስራቅ ባሌ ዞን ለጊህዳ ወረዳ ውስጥ ነው። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደገለጹት ከሆነ ተከሳሽ አብዲ ኑረዲን አህመድ የተባለው የ21 ዓመት ወጣት አባቴ የኔ ልጅ አይደለህም አለኝ በማለት በአንድ ጥይት ተኩሶ በመግደሉ በእስራት ተቀጥቷል። ሚያዝያ 14 ቀን 2017 ዓ.ም ልጅ ለአባቱ ለኔም እንደ ሌሎቹ ታላቅ ወንድሞቼ የንብረቶች ተጠቃሚ አድርገኝ የሚል የልጅነት ጥያቄ ያቀረበ ሲሆን አባት የልጅን ጥያቄ ባለመቀበል እንዲያውም አንተ የኔ ልጅ አይደለህም የሚል መልስ በመስጠታቸው ተከሳሹ በስሜት ተነሳስቶ ድርጊቱን መፈጸሙን አረጋግጧል። ፖሊስ የምርመራ መዝገቡን በሰውና በአስክሬን ምርመራ ካረጋገጠ በኋላ የምርመራ መዝገቡን ለአቃቤ ሕግ በመላክ ክስ ቢመሰረትም ተከሳሽ በስሜታዊነት የፈጸመው ነው በማለት ግንቦት 8 ቀን 2017 ዓ.ም በዋለው ችሎት በ12 ዓመት እስራት እንዲቀጣ የወሰነበት መሆኑን ኢንስፔክተር አሻግሬ ጨምረው ተናግረዋል። እንግዲህ የዚህም ልጅ መነሻ ሀሳብ ትልቁ ነገር ይሄም ውርስ ነው፣ ሀብት ንብረት አውርሰኝ በማለት ውስጥ ነው። እንግዲህ እንደውም የኔ ልጅ አይደለህም ሲሉት ነው አባትየው ላይ ተነስቶ ሽጉጥ የተኮሰው። እንዴት ነው ትውልዱ ወዴት እየሄደ ነው? ሽቅብ አባቱን የሚገድል ትውልድ ላይ መድረስ በጣም ከባድ ነው። እንኳንና እንደዚህ ያለ ነገር ውስጥ ልንገባ ቀርቶ ድሮ አባቶቻችንን ቀና ብለን አናይም። ከሩቅ ስናያቸው እንሸሻለን። ታየን አልታየን ብለን እንደበቃለን። በዚህ ልክ ነበር አባቶቻችንን የምናከብርና የምንወዳቸው የነበረው። አሁን ግን የመጣው ትውልድ ሽቅብ አባቱን የሚገድል ሆኗል። ምን አይነት ነገር እንደሆነ ሊገባን አልቻለም። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን መሰናዶዎች እነዚህን ይመስላሉ። ከመሰናዷችን ጋር ተያይዞ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለነበራችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ግን ጊዜ ሚዲያን ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ ወደ 100 ሺህ ለመጠጋት ጥቂት ሺዎች ቀርተውናልና ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ደግሞ ሼር ላይክን በማድረግ እንድታበረታቱን ከወዲሁ በትህትና እንጠይቃለን። አብራችሁን ስለነበራችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። እድሜ ይስጥልን።